ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ዶሮዬ ታጥባ ችክን ብላ በጥስጥስ ብላ ተዘፍዝፋ በከል በሎሚ። እሺ ግብአቶቹ ይሄ ጉርፋ፣ ይሄ ወረቅ፣ ይሄ ወወዲ፣ ፍልፍል አስዋድ፣ ይሄ ቀይ ሽንኩርት፣ ይሄ ነጭ ሽንኩርት። ዶሮዬን አሁን እቀቅላለሁ። አብረን እንሁን። መግሉባ እንሰራለን ዛሬ ምሳ መግሉባ ነው የምንሰራው። እሺ ቤተሰቦቼ በዚህ መልኩ ይኸው ያፍላላው ነው ዶሮዬን ልቀቅል ማለት ነው። ዶሮዬን ልቀቅል ያፍላላው ነው ያውላችሁ። በዚህ መልኩ ዶሮዬን እየጠበስኩ ነው። ያፍላላው ነው ለማለት ነው። እየተብላላት ነው። ባህራት ፓውደር እጨምራለሁ። ባህራት ፓውደር እጨምራለሁ። ተከታተሉኝ። መግሉባ ነው የምሰራው ዛሬ። መግሉባ ነው ምሳ። እሺ ይኸውላችሁ ኮስፓራ ያኔ እንደ ኮስፓራ ፓውደር የድንብላል ፓውደር ማለት ነው። የድንብላል ፍሬ ፓውደር እንደፈለጋችሁ እንደሙያችሁ መጨመር ትችላላችሁ። በማንኪያ ምናምን እኔ አላደርግም፣ እንደሚበቃችሁ። ምክንያቱም የምሰራው ዶሮ ትንሽ ስለሆነ ነው። ይሄ ከሙን ነው። ይሄ እንደ ዶሮዬ እንደ መጠኑ ነው የምጨምረው። ያኔ እናንተም እንደፈለጋችሁ እንዳቅሙ እንደምትሰሩት ዶሮ መጠን እንደሙያችሁ መጨመር ትችላላችሁ። እና እስከ መጨረሻ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ፣ አግዙኝ፣ ከጎኔ ሁኑ፣ ደግፉኝ። አዲስ ጀማሪ ነኝ። አስተያየት ኮመንት ጻፉ። ኮመንት ላይ አስተያየት የተሳሳተ ነገር ካለ ጻፉ። አስተያየት እቀበላለሁ። ጀበል ፓውደር ሁሉንም ነው የምጨምረው። ነጭ ሽንኩርት ፓውደር አለ ጨምሬያለሁ። ሁሉንም ያለኝን ያን እንደ ቤታችሁ ነው የምትሰሩት፣ እንደ ቤታችሁ እንደ ራሳችሁ ሙያ። እኔ እንደ ራሴ ነው የምሰራው። በአጋጣሚ ኩዌትም እንደዚሁ ነበር የምሰራው። ቤት ነበር የተማርኩት እና የኩዌትን ስሪ ይሉኛል ብዙ ጊዜ ይወዱታል ሰዎች። ተከታተሉኝ። ሩዜን አድርጌያለሁ። በዚህ መልኩ አዘጋጅቻለሁ። እና ተከታተሉኝ። ላይክ፣ ሼር፣ ኮመንት እያደረጋችሁ ሀሳብ አስተያየት እቀበላለሁ። ዶሮዬ በዚህ መልኩ ተጠብሳለች። ውሃ ጨምሬ አሁን አበስላታለሁ ማለት ነው። አበስላታለሁ። ከበቱ ውሃ ጨምሬያለሁ። ስትበስል የቀረውን ደግሞ አብረን እንከታተላለን ማለት ነው። ጨው ቀርቶኛል። ጨው ጨምራለሁ። እኔ እንደ ራሴ ነው የምሰራው። ጨውም እንደሚበቃው ነው። በማንኪያ ምናምን አልለካም። የሚበቃኝ የሚያስፈልገውን ያህል ጨምራለሁ። እና ተከታተሉኝ። ሀሳብ አስተያየት፣ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ አድርጉ፣ ደግፉኝ፣ አግዙኝ፣ ከጎኔ የሆኑ ቤተሰብ። እሺ ቤተሰብ ዶሯችን በዚህ መልኩ ይኸው እየበሰለች ነው። ዶሮአችን ቤተሰብ ትንሽ ስለሆነ የሚበላው ተጠቃሚው ሰው ትንሽ ስለሆነ ትንሽ ነው የምሰራው ላይ። ዶሮዬ በዚህ ሁኔታ እየበሰለች ነው። እንግዲህ አሁን ወደ መግሉባ ማዘገጃጀት ልገባ ነው። ተከታተሉ። እሺ ቤተሰብ ይሄ ድንች ነው። ይሄ ካሮት ነው። ይሄ ድንች፣ ካሮት፣ ፔዲያን፣ ፍልፍል ባሬት፣ አዝረቁ፣ እንዲሁም ፑሳ። ይሄ ፑሳ ነው። ይሄ ቲማቲም ነው። ይሄ ደግሞ ብሳል ችኛዋ የኔ ቁርስ ነች። ይኸው 4 ፍሬ ብሳል አዘጋጅቻለሁ። ይሄ የመግሉባ ግብአት ነው። አሁን ዶሮዬ ደርሳ ላወጣት ነው። አብራችን ቆዩ፣ ተከታተሉ ቤተሰብ። በመቀጠል ደግሞ ሩዝና ዘይት አግላለሁ። ለመግሉባ መስሪያ ሩዝም ጥዳለሁ። ይኸው ዘይት እያጋልኩኝ ነው። ተከታተሉኝ ቤተሰብ። ድንችና ካሮቴን በዚህ መልኩ ቆራርጫለሁ፣ ከትፌያለሁ ማለት ነው። በክቡ ነው የሚጠቀመው። በክቡ ነው የምሰራው። ተከታተሉ እሺ ቤተሰቦቼ። ይኸው ኩሳውን በዚህ መልኩ ከትፌያለሁ። ፍልፍል ባሬት በዚህ መልኩ ተከትፏል። ቤዲያን በዚህ መልኩ ተከትፏል። እኔ በክብ ወይም መረባ ነው የምከትፈው።
ተከታተሉኝ ጋይ። እሺ ቤተሰብ የተባበስኩት በዚህ መልኩ ደርሶልኛል። ቤዲያን፣ ቲማቲም፣ ኩሳ፣ ቦጣት፣ ዝንጀር እዚህ ጋር ደግሞ ዲያማም አለች። ያው ጊዜ በዚህ መልኩ በስሎልኛል። ብሳል ደግሞ እየጠበስኩኝ ነው። ተከታተሉኝ ቤተሰብ። ከስር ትንሽ ሩዝ እናደርጋለን ማለት ነው። ከስር እንደዚህ ትንሽ ሩዝ ይደረግና ወደ አሰራሩ እንገባለን። በዚህ መልኩ እንደዚህ እናደርገውና ጋዝ ላይ አምጥተን ጥደዋለን ማለት ነው። ከዛን የጠባበስኳቸውን ግብአቶች አሁን እደረድራቸዋለሁ ማለት ነው። ተከታተሉኝ። የጠባበስኳቸውን ግብአቶች መጀመሪያ ቲማቲሙን በዚህ መልኩ እደረድራለሁ ማለት ነው። ቲማቲሙን ከዚህ የዝንጀሩን እንደዚህ የፍልፍል ባሬቱን እንደዚህ ከዚህ ደግሞ ቤዲያኑን እንደዚህ በጣም ነው የሚያምረው። በጣም ጣፋጭ ምግብ ነው። ስሩና ሞክሩት። ሰዎቼ በጣም ነው የሚወዱት። ድንቹንም እንደዚህ በዚህ መልኩ እንደዚህ አድርጌ የሰራኝና እንደዚህ ያደርግና ኩሳዬንም እንደዚህ ሁሉንም የጠባበስኩትን በዚህ መልኩ ነው። ብራውን ነው ባይዘዌ ብራውን ነው የሚሆነው ሲጠበስ። ቀጥዬ ደግሞ ዶሮዬን የጠበስኩትን ዶሮ ማለት ነው በዚህ መልኩ ጨርሻለሁ። አሁን ሩዜን ቅድም ያስቀረውትን ሩዝ ይኸውላችሁ በዚህ መልኩ ነው የሆነልኝ። ቀረውን ሩዝ በዚህ መልኩ ነው እንደዚህ አድርጌ እዚህ ጋር ደርሷል። ተከታተሉ። አጨረስኩ። በዚህ መልኩ በጣም ቀንሳችሁ ነው የምታደርጉት። ጋዙን በጣም መቀነስ አለባችሁ። ሩዙንና ግብአቶች ሲጨምሩ ይኸው በዚህ መልኩ ነው። ሽንኩርት ይቀረኛል፣ ትንሽ ጠብቆኝ ጋይ። እሺ ቤተሰብ ሽንኩርቴ በዚህ መልኩ ደርሶልኛል። ብራውን አድርጌ ጠብሼዋለሁ። ቀይ ሽንኩርት ቅድም ልጬ ያሳየኋችሁ በዚህ መልኩ ጠብሼዋለሁ። ሩዜም ቢሆን በዚህ መልኩ እሳት እየመታው ነው። አሁን ወደ መጨረሻ ደርሰናል ማለት ነው። እንደዚህ እንደሰንስበታለሁ ማለት ነው። እኔ መግቡባ ሲሰራ እንደዚህ ነው የሚሰራው። ሁላችሁ በጣም ነው የሚያምረው። በጣም ቆንጆ ነው። ጣዕሙም ለየት ይላል። ተጠቀሙት፣ ስሩት። ሰዎቻችሁ ይወዱታል እርግጠኛ ነኝ። መግሉባዬን ሰርቼ ጨርሻለሁ። የሁላችሁ መግሉባዬ ይህን ይመስላል። ይህን በመሰለ ሁኔታ መግሉባዬን ሰርቼ ጨርሳለሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እየጻፋችሁ አገዙኝ፣ ደግፉኝ። ቤተሰብ እንሆን። አዲስ ጀማሪ ነኝ፣ አበረታቱ። ባይ ባይ። ብርሻ ከሳውዲ ሪያድ